ሰላም እንዴናችሁ በያላችሁበት ከቢኤችቲቪ መልካም የረፍት ቀን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። ቸልሲ በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ኤቨርተንን በስታንፎርድ ብሪጅ ቅዳሜ ምሽት 12 ሰዓት ላይ አስተናግዶ 2-0 በሆነ ውጤት በማሸነፍ ነጥቡን ወደ 28 ከፍ ማድረግ ችሏል። ቸልሲ ትናንትና ውጤት በጣም በከፍተኛ ሁኔታ ያስፈልገው ነበር። ማሸነፍ ብቻ አማራጩ ሆኖ ነበረ ወደ ጨዋታው የገባው። ሆኖም ግን ቸልሲ 2-0 በማሸነፍ እንግዲህ 3 ነጥቡን አስጠብቆ ከ25 ወደ 28 ነጥብ ከፍ ብሎ ቶፕ 4 መቀላቀል ችሏል ማለት ነው። ይሄ እንግዲህ የትናንትናው ጨዋታ ለቸልሲ 8ኛው ክሊንሺት ነው። እንግዲህ በጣም የሚገርም ነው። እስካሁን ድረስ አርሰናል ብቻ ነው በእንግሊዝ ፕሪሚየር ሊግ እንግዲህ በተደረጉት 16 ጨዋታዎች 8 ክሊንሺቶች ወይም ጎል ሳይቆጠርበት ከወጡ ቡድኖች ውስጥ አንዱ መሆን ችሏል ማለት ነው። ቸልሲ የተከላካይ መስመሩ የቸልሲ በብዙ ሁኔታ እንደሚተች ይታወቃል። ወጣ ገባ የሆነ አቋም እንደሚያሳዩ ይታወቃል። በተለይ ደግሞ ዌስሊ ፎፋናና ትሬቨር ቻሎባ በሌሉበት ጨዋታዎች ላይ የቸልሲ የመከላከል አቅም ተዳክሞ ጎሎች ሲያስተናግድ ይታያል እና አንዳንድ ጊዜ እንደውም ጎሎችን በሚያስተናግድበት ጊዜ ቸልሲ ከተቆጠረበት ጎል ብዙ ጎል ነው የሚቆጠርበት ወይም ደግሞ ምንም ሳይቆጠርበት የሚወጣበት ሁኔታ አለና ከዛ አንጻር እንግዲህ የቸልሲ የመከላከልና ክሊንሺት ይዞ የመውጣት ሁኔታ በዚህን ያህል ደረጃ ከፍተኛ ይሆናል ተብሎ አልጠበቀም ነበርና አሁን ላይ ግን ቸልሲ 8 ክሊንሺቶች አሉት። ይህ በጣም የሚያስገርም ይመስለኛል። ምክንያቱም አርሰናልም 8 ክሊንሺቶች ነው ያሉት ከቸልሲ እኩልና ይህን ሳይደነቅ ማለፍ አይቻልም። የዌስሊ ፎፋናና የትሬቨር ቻሎባ ጥምረት ምን ያህል እየሰራ መሆኑን ትናንትና እንግዲህ ከጨዋታው በኋላ ኤንዞ ማሬስካ ተናግሯል ማለት ነው። ሁለቱ ተጫዋቾች እንግዲህ ሁሉንም ጨዋታዎች መጫወት አይችሉም። የቻምፒዮንስ ሊግ ጨዋታ፣ የእንግሊዝ ፕሪሚየር ሊግ ጨዋታ በሳምንት እንግዲህ በየ3 ቀኑ የሚደረጉትን ጨዋታዎች ሁልጊዜ እነዚህን ተጫዋቾች ማሳተፍ አንችልም። ሆኖም ግን ያው በተቻለን አቅም እንዲገቡ እናደርጋለን። ዞሮ ዞሮ ግን እነዚህ ዌስሊ ፎፋናና ትሬቨር ቻሎባ በተሳተፉበት ጨዋታ ላይ ቸልሲ ክሊንሺቶችን እያስመዘገበ ይገኛል። በትሬቨር ቻሎባና በፎፋና ጥምረት መካከል 6 ክሊንሺቶች አሉት። ሁለቱ የሴንትራል ተከላካይ ሆነው በገቡበት ጨዋታና ቸልሲ በእነዚህ ሁለት ተጫዋቾች ምን ያህል ጠንካራ የሆነ መምጣቱን የሚያሳይ ይመስለኛል። ሌላው በጣም መደነቅ ያለበት የግብ ጠባቂያችን የሮበርት ሳንቼዝ ብቃት ይመስለኛል። ሮበርት ሳንቼዝ በጣም ምርጥ የተባለ ብቃትን እያሳየ ያለ ግብ ጠባቂ ይመስለኛል። ብዙም አንደርሬትድ ከሚባሉ ግብ ጠባቂዎች መካከል አንዱ ይመስለኛል ዘንድሮ በእንግሊዝ ፕሪሚየር ሊግ። ሮበርት ሳንቼዝ 8ኛ ክሊንሺቱ ነው ትናንት እንዳያስመዘግበው። በጣም ጥሩ ኳሶችን በተለይ ረጃጅም ኳሶችን ጥሩ ኳሶችን ማቀበል ይችላል እና ትናንትና ለአሊያንድሮ ገርናቾ በረጅሙ ያቀበለውን ኳስ ገርናቾ ያንን ኳስ ተጠቅሞ ጎል ማስቆጠር አልቻለም እንጂ አሲስት ሊባል የሚችል አይነት ኳስ ነበር ያቀበለውና የሮበርት ሳንቼዝ ብቃት ከጊዜ ወደ ጊዜ እየተሻሻለ የመጣ ጥሩ የሆነ አቋምን እያሳየ ያለ በረኛ ይመስለኛል። በሚመልስበት ወቅት ኳሶች በሚመቱበት ወቅት በጣም ጥሩ የሆነ ሪፍሌክስ ያለው በረኛ ነው። ይሄ ደመነፍስ የሚባል ነገር ቶሎ ኳሶች በሚመቱበት ወቅት በፍጥነትና በቅስፈት የመመለስ አይነት አቅም ያለው ግብ ጠባቂ ይመስለኛል። አምና ብዙ ስህተቶችን ሲሰራ የነበረ ግብ ጠባቂ ነው። ዘንድሮ ግን ከስህተቶቹ በጣም እኔ በሚገርም ፍጥነት ያሻሻለ አይነት ግብ ጠባቂ ይመስለኛል። ዘንድሮ በእንግሊዝ ፕሪሚየር ሊግ በጣም ምርጥ ከሚባሉ ግብ ጠባቂዎች ውስጥ የሚፎካከር አይነት ይመስለኛል። ከነ ዶናሩማ አሊሰን ቤከር እንኳን የሊቨርፑል ብዙ ከጉዳት ጋር እየታገለ ስለሆነ አሁን ብቃቱ ላይ ነው ያለ ማለት ያስቸግራል። እነ ራያ እንግዲህ የአርሰናሉ በረኛ ከነዚህ ጋር የሚፎካከር አይነት ብቃትን እያሳየ ያለ ግብ ጠባቂ ነው ሮበርት ሳንቼዝ በዚህ ሰዓትና የትናንትናውን ብቃት ይህንን የሚናገር ይመስለኛል። ሌላው በትናንትናው ኤቨርተን ጨዋታ ላይ ከፍተኛ ብቃት ያሳየ ተጫዋች ማሎ ጉስቶ ነው። እንግዲህ ማሎ ጉስቶ የትናንትናው ጨዋታ ላይ የሚገርም ምናልባትም ቸልሲ ከመጣ ጀምሮ የትናንትናው ያሳየው ብቃት የመጀመሪያ ይመስለኛል። በከፍተኛ ሁኔታ ምርጥ አቋም የተጫወተ ማሎ ጉስቶ እና በዚህ በኢንቨርትድ ሚድፊልደርነት ተከላካይ ሆኖ ኢንቨርት እያደረገ ወደ መሀል እየገባ ሪሲ ጄምስ እንግዲህ የሞይሰስ ካይሴዶን የ6 ቁጥር ቦታ ይዞ ነው ሲጫወት የነበረው ትናንትና። ስለዚህ ሪሲ ጄምስን ለማገዝ የሚያደርግበት ሁኔታ ወደፊት አድቫንስ ወደፊት ይዞ ኳሱን የሚሄድበት ሁኔታ
ማሎ ጉስቶ በጣም ውጤታማ ሆኖ ታይቷል። በትናንትናው ጨዋታ ላይ ከዌስሊ ፎፋና የተቀበለውን ኳስ ማሎ ጉስቶ ወደፊት ይዞ በመግፋት እንግዲህ የሚገርም የሚባል አሲስት ነው ለኮል ፓልመር የሰጠው ማለት ነው። ኮል ፓልመር ደግሞ በሚገርም ብቃት ነው በግብ ጠባቂው ፒክፎርድ እንግዲህ አስክዶ ማስቆጠር የቻለው ጎሏን እና የማሎ ጉስቶ ብቃት ትናንትና በጣም የሚገርም ነበር። አንድ አገብቷል፣ አንድ ደግሞ ለጎል የሚሆን ኳስ አመቻችቶ አቀብሏል። ማን ኦፍ ዘ ማችም ተብሏል። እንግዲህ ከጨዋታው ካለቀ በኋላ የጨዋታው ኮከብ በሚል ተሸልሟል ማሎ ጉስቶ። ግን የማሎ ጉስቶ የሰሞኑ ራሱ የማሎ ጉስቶ አቋም በጣም ምርጥ ብቃት ላይ የደረሰ ይመስለኛል። ከጨዋታ ጨዋታ ኮንሲስታንት የሆነ ብቃትን እያሳየ ነው። በመከላከል ረገድ ላይ በዚህ ሰዓት ላይ ማሎ ጉስቶ ብዙ የሚታማ አይነት ተጫዋች አይመስለኝም። በተለይ ደግሞ በጣም ፈጣን ተጫዋቾች በሚኖሩበት የተቃራኒ ቡድን ግጥሚያ ላይ ማሎ ጉስቶ ፍቱን መድኃኒት ሆኖ የመጣ ይመስለኛል። በቼልሲ በኩል በጣም ጥሩ እንቅስቃሴን እያደረገ ነው። ዘንድሮ ብቻ ሁለተኛ ጎሉ ነው እንግዲህ ማሎ ጉስቶ ትናንትና ያስቆጠረው። እስካሁን ድረስ እንግዲህ ለቼልሲ ምንም አይነት ጎል አስቆጥሮ አያውቅም ነበር ከዘንድሮ የውድድር ዓመት ከመጀመሩ በፊት። በዚህ የውድድር ዓመት ግን 2 ጎሎችን ማስቆጠር ችሏል። እስካሁን ድረስ በተደረገው 16 ጨዋታ 1 አሲስት አለው። ማሎ ጉስቶ ጥሩ ብቃት ላይ እየመጣ ያለ ተጫዋች ይመስለኛል። የኤንዞ ማሬስካም አጨዋወት ስልት እየገባ ያለ ይመስለኛል በዚህ ሰዓት ላይና በጣም ጥሩ የሆነ ብቃትን ማሳየት ችሏል ማለት ነው በትናንትና የኤቨርተን ጨዋታ ላይ ማሎ ጉስቶ። ሌላው እንግዲህ የኮል ፓልመር እንግዲህ አሁንም በተወሰነ ደረጃ ከጉዳት ጋር እየታገለ እንደሚጫወትና 100% ሙሉ ፊት ሆኖ ብቃቱ ላይ እንዳልሆነ ነው የተናገረው ከጨዋታው በኋላ ኮል ፓልመር። ይህም እንግዲህ የሚታይ ይመስለኛል። ኮል ፓልመር ገና ወደ ሪትሙ ለመመለስ እየሞከረ ያለበት ጊዜ ላይ ነው ያለው። ይሄ የግሮይን ኢንጁሪ እንግዲህ ብዙ በተጫወቱ ቁጥር የሚነሳ አይነት ኢንጁሪ ነው። ወይ ሰርጀሪ ካልተደረገ በስተቀር እንዲሁ ቶሎ በቀላሉ የሚለቅ አይነት ጉዳት አይደለም። ይሄ የግሮይን የብሽሽት ጉዳትና ኮል ፓልመር ከዛ ጋር እየታገለ ነው እየተጫወተ ያለው። ትናንትና ወደ 57 ደቂቃ ተጫውቷል ኮል ፓልመር። በተጫወተበት ደቂቃዎች ላይ ግን ጥሩ የሆነ ብቃትን ማሳየት ችሏል ብዬ ነው የምገምተው። በተለይ ደግሞ ኮል ፓልመርን ከዚህ በፊት በነበረው ጨዋታ ላይ ኤንዞ ማሬስካ እንግዲህ ወደ ግራ ስበው ነበር ሲያጫውቱት የነበረው 10 ቁጥር ሆኖ ከአሌሃንድሮ ገርናቾ ጋር እንዲጣመር አድርገው ወደ ግራ ስበው ሲያጫውቱት ነበርና ይሄ ውጤታማ አላደረገውም ኮል ፓልመርን። ጥሩም እንቅስቃሴዎችን ማድረግ ሳይችል ወጥቶ ነበርና በበርንማውዝ ጨዋታ ላይ። አሁን ላይ በዚህኛው ጨዋታ ግን በኤቨርተን ጨዋታ ላይ ምንድን ያደረጉት ኮል ፓልመርን በ10 ቁጥር ቦታ ሆኖ ወደ ቀኝ በኩል ተስቦ በራሱ ናቹራል በሆነ ቦታው ወደ ቀኝ ተስቦ እንዲጫወት አድርገውታል። ከፔድሮ ኔቶ ጋር እንዲጣመር ተደርጓል ማለት ነው። ይህም ለኮል ፓልመር ጥሩ የሆነ የማጥቃት እንቅስቃሴን ሰጥቶታል። በትናንትና ምሽት እንግዲህ ኮል ፓልመር ጥሩ የሆነ ግብ ነው ማስቆጠር የቻለው። ፒክፎርድን እንግዲህ አስክዶ የድሮ ኮል ፓልመር አይነት ግብ ማስቆጠር ችሏል። በጣም የሚገርም ሞመንት ነበር ለኮል ፓልመር። በጣም ደስተኛ ነኝ ትናንትና ግብ በማስቆጠሬ። አሰልጣኝ ቶማስ ቱህል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱህል ትናንትና እንግዲህ በስታንፎርድ ብሪጅ ተገኝተው ሲከታተሉ ነበር ለእንግሊዝ ብሔራዊ ቡድን ለሚመጣው ዓለም ዋንጫ እንግዲህ የሚመርጧቸውን ተጫዋቾች አቋም እያዩ ነበርና እነ ኮል ፓልመር፣ ሪሲ ጄምስ በደንብ እያዩዋቸው ነበር። በእርግጥ እኔ አላወቅኩም ብሏል ኮል ፓልመር። ቶማስ ቱክል መኖራቸውን ብዙ ማረቄም አላወቅኩም ነበረ። ሆኖም ግን ያው የተቻለኝን ሁሉ ለማድረግ እጥራለሁ። ከጉዳት ጋር የታገልኩ ነው በዚህ ሰዓት እየጫወትኩ ያለሁት 100% ላይ አይደለም ያለሁት። ከዚህም የተሻለ ብቃትን ማሳየት እችላለሁ። ላለፉት 3 ወራት ጉዳት አጋጥሞኝ ከሜዳ ርቄ ነበር ሲል ነው የተናገረው ኮል ፓልመር። እንግዲህ ለሚመጣው ዓለም ዋንጫ ለመመረጥ የሚፈልግ ከሆነ ኮል ፓልመር ከዚህ በኋላ ከጉዳት ነፃ ሆኖ በቋሚነት ቼልሲ ቤት ላይ እንግዲህ ብዙ ጨዋታዎችን መጀመር ያለበት ይመስለኛልና ይሄ ነገር የኮል ፓልመር ትንሽ ቻሌንጅ ይሆንበታል ብዬ ገምታለሁ። ከዛ ውጭ ግን ስለ ኮል ፓልመር ኤንዞ ማሬስካ ምንድን ያሉት የሚመጣውን የካራባኦ ካፕ ጨዋታ ቼልሲ ከካርዲፍ ሲቲ ጋር የካራባኦ ካፕ ጨዋታ አለበትና ለዛ ጨዋታ ኮል ፓልመርን እንደማይጠቀሙት ነው የተናገሩት ኤንዞ ማሬስካና ምክንያቱም ኮል ፓልመር በዚህ ሰዓት ላይ እንግዲህ ብዙም በሳምንት ውስጥ 2-3 ጨዋታዎችን መጫወት የሚችልበት የአካል ብቃት ላይ አይደለም የሚገኘውና ከዛ አንፃር እንግዲህ የማክሰኞን የካራባኦ ካፕ ጨዋታ ካርዲፍ ሲቲ ከቼልሲ የሚደረጉትን ምሽት 5 ሰዓት ላይ የሚሆነውን ጨዋታ
እንደማይጫወትና እንደማያሰልፉት ነው የተናገሩት። ኤንዞ ማሬስካ ለሌሎቹ ተጫዋቾች እድል ይሰጣቸዋል ማለት ነው። ዞሮ ዞሮ ግን ኮል ፓልመር ወደ ጎል ማስቆጣሪነቱ መመለሱም ጥሩ የሆነ ተስፋ የሚሰጥ ነገር ነው ብዬ ነው ማስበው ለቼልሲ። ኤንዞ ማሬስካም ኮል ፓልመር፣ ሞይሰስ ካይሴዶ በሌሉበት ጨዋታ ላይ ምን ያህል ቼልሲ እንደሚቸገር እናውቃለንና በጣም ከባድ ጊዜን አሳልፈናል። አሁን ላይ ኮል ፓልመር መመለሱ በጣም ደስተኛ አድርጎናል ሲሉ ነው የተናገሩት። ሌላው እንግዲህ ኤንዞ ማሬስካ ትናንትና በጣም አንድ የሚያስገርም አስተያየት ሰጥቷል ከጨዋታው በኋላ። ምክንያቱም ኤንዞ ማሬስካ ከጨዋታው በኋላ ምንድነው ያሉት? ያለፉት 48 ሰዓታት ለኔም ሆነ ለተጫዋቾቼ ከባድ ጊዜ ነበረ ሲሉ ነው የተናገሩት። ምክንያቱም ከዚህ ከበርንማውዝ አቻ መውጣት ነጥብ መጣል በኋላ እንደገናም ደግሞ በአታላንታ ሽንፈትን ካስተናገዱ በኋላ ኤንዞ ማሬስካ ከደጋፊዎች የነበራቸው ድጋፍ፣ ከተመልካቾች የነበረው ድጋፍ እንዲሁም ደግሞ ከስፖርቲንግ ዳይሬክተሮቹ የቼልሲ ስፖርቲንግ ዳይሬክተሮቹ ባለቤቶቹ የነበረው ድጋፍ በጣም ቀዝቅዞባቸው ነበረ ብዬ ነው የምገምተውና ከዛ አንጻር ያለፉት 48 ሰዓታት እንግዲህ ቼልሲ ውጤታማ ባልነበረበት 48 ሰዓታት ውስጥ በጣም ከባድ የሆነ ጊዜ ነው። ምናልባት ምን ቼልሲ ከገባው በኋላ ከሌስተር ሲቲ ወጥቼ ቼልሲን ከተቀላቀልክ በኋላ ለመጀመሪያ ጊዜ በጣም ከባድ የተባለውን ሰዓት አሳልፍ ያለው ሲሉ ነው የተናገሩት ኤንዞ ማሬስካ። ለደጋፊዎች ለቼልሲ ደጋፊዎች ክብር አለኝ፣ በጣም ጥሩ በሆነ ሁኔታ ይደግፉናል ብዬ ገምታለሁ። ሆኖም ግን ያለፉት 48 ሰዓታት ግን ለኔም ሆነ ለተጫዋቾቼ ከባድ ጊዜ ነበረ ሲሉ ነው የተናገሩት ኤንዞ ማሬስካ። ከውጤት አንጻር ይመስለኛል ኤንዞ ማሬስካ እንግዲህ ውጤት ባጡበት በዚህ 3 ጨዋታ ከሊድስ ጀምሮ የበርንማውዝ ጨዋታ፣ የአትላንታ ጨዋታ ላይ በሰው ዘንድ እንግዲህ ከባድ የሆነ ጥርጣሬ እንዲፈጠር አድርጓል ማለት ነው። ይህም ደግሞ ኤንዞ ማሬስካ እንግዲህ ከባድ ጊዜ እንዲያሳልፉ አድርጓል። እውነት ለመናገር በደጋፊም የሚፈረድ አይነት አይደለም። ምክንያቱም ቼልሲ ለዋንጫ መፎካከር ያለበት ቡድን ነውና ቶፕ 4 ላይ ራሱ እየተንገዳገደ እንደዚህ ሲቆም በጣም አስቸጋሪ ይመስለኛል። ለቼልሲ ደጋፊዎችም ለዳይሬክተሮቹም ለባለቤቶቹም ይሄን አክል ገንዘብ ወጥቶበት በወጣት ቡድኖች ተገንብቶ በዚህ ደረጃ ውጤቱ እያሽቆለቆለ በሚመጣበት ወቅት ድጋፍ ማግኘት በጣም ከባድ ይመስለኛል የቼልሲ አሰልጣኝ ሆኑና ከዛ አንጻር ኤንዞ ማሬስካ ያለፉት 48 ሰዓታት ከባድ ሰዓት አሳልፍ ያለው በቼልሲ ቤት፣ ምናልባትም ቼልሲ ከገባው ጀምሮ ለመጀመሪያ ጊዜ ነው እንደዚህ ያጋጠመኝ ሲሉ ነው የተናገሩት። ጋሪ ሊኒከር ትናንትና እንግዲህ ከጨዋታው በኋላ የቼልሲ ጨዋታ በኋላ ምንድን ያለው? በካብ ወይንም የእንግሊዝ እንግዲህ በታክሲ ውስጥ እየሄድኩ ነበርና ታክሲ ውስጥ እየሄድኩኝ 2 ሰዎች ነበሩ፣ ሹፌሩና ሌላ አንድ ከኔ ጋር የሚጓዝ ሰው ነበርና ሁለቱም የቼልሲ ደጋፊዎች ነበሩና ሁለቱም ለኔ የነገሩኝና ያነሱልኝ ነገር ምንድነው? ኤንዞ ማሬስካ ለምን በጣም በከፍተኛ ሁኔታ ተጫዋቾችን ሮቴት ያደርጋል ይቀያየራልና ለምን የሁሉ ተጫዋቾችን በየጨዋታው እንደሚቀያየር አይገባኝም። በጣም ብዙ የቼልሲ ድክመት ሆኖ የተገኙት በዚህ በዘንድሮ ዓመት እንግዲህ ቼልሲ ውጤት ካጣባቸው ጉዳዮች መካከል የተጫዋቾች መቀያየር ነው። በየጨዋታው ብዙ ተጫዋቾች መቀያየር ነውና ለምን ተጫዋቾች እንደሚቀያየር በዚህ ያክል አይገባኝም ሲሉ ነው የመልሱልኝና ተገቢ ይመስለኛል ሲል ነው የተናገረው ጋሪ ሊኒከር። ከዛ ውጭ ግን አሌን ሽረር ኤንዞ ማሬስካና ቼልሲን አድንቆ አልፏል። ቼልሲ ማሸነፍ የሚገባው አይነት ጨዋታ ነው። በደንብ ጨዋታውን ተቆጣጥሮ ተጫውቷል። የተወሰኑ እንግዲህ ሙከራዎችን ማድረግ ቢችሉም ኤቨርተኖች ጨዋታው ግን ቼልሲ ማሸነፍ ይገባዋል። ብዙ እንደውም የሰዓቷቸው ብዙ ኳሶች ነበሩ ቼልሲዎችና ቼልሲ ማሸነፍ ይገባዋል፣ ጥሩ እንቅስቃሴን አድርጓል ሲል ነው የተናገረው አሌን ሽረር። ቼልሲ እንግዲህ አሁን ላይ 28 ነጥቦችን ይዟል ማለት ነው በ16 ጨዋታ ብዙም አይርቅም። አስቶን ቪላ ዛሬ ጨዋታውን ያከናውናል ማለት ነው ከዌስትሃም ጋር ዛሬ አስቶን ቪላ ጨዋታውን ያከናውናል። 30 ነጥብ አለው አስቶን ቪላ በ3ኛ ደረጃ ላይ ነው የተቀመጠው። እንደገና ደግሞ ማንቸስተር ሲቲ እንደምታውቁት በከባድ ሁኔታ እንግዲህ ብቃቱ ጨምሯል። ማንቸስተር ሲቲ አሁን ላይ ጥሩ ብቃት አቋም ላይ ያለውን ክሪስታል ፓላስን ነው እንግዲህ ዛሬ የሚያስተናግደው ማንቸስተር ሲቲ። የማንቸስተር ሲቲም የሚታይ ይሆናል። በተለይ እነዚህ ሁለት ቡድኖች ነጥብ የሚጥሉ ከሆነ ቼልሲ በደንብ ማጥበብ ይችላል ብዬ ገምታለሁ። ትናንትና አርሰናል ጥሩ ባልሆነ ብቃት እንግዲህ ወልቭስን መጨረሻ ደረጃ ላይ እንግዲህ 2 ነጥብ ይዞ በ20ኛ ደረጃ ላይ የተቀመጠው ወልቭስን
ማሸነፍ ችሏል 2-1 በሆነው ውጤትና ወልቭስን ያሸነፈበት ሁኔታ ግን እድለኛ ያደርገዋል። አርሰናል ሁለት በራሳቸው ላይ ባስቆጠሩት ጎል ነው እንግዲህ ወልቭስን 2-1 በሆነ ውጤት ማሸነፍ የቻለው አርሰናል። ሁለቱንም የአርሰናል ጎል እንግዲህ የወልቭስ ተጫዋቾች ናቸው በራሳቸው ላይ ማስቆጠር የቻሉትና አርሰናል እንግዲህ ትናንትና ነጥብ ከመጣል ተርፏል ማለት ነው። እናንተስ እንግዲህ የትናንትናው የቼልሲ ጨዋታና ብቃት እንዴት ታዩታላችሁ? የኮል ፓልመርስ ወደ ቼልሲ መመለስ፣ ጎል ወደ አስቆጣሪነቱ ብቃት መመለስ ምን አይነት ተጽዕኖ ለቼልሲ ሊያመጣ ይችላል የሚል ሐሳብ አላችሁ? ሐሳባችሁን እንግዲህ ማስቀመጥ ትችላላችሁ። የኔ ግምት 2-0 ያሸንፋል ብዬ ነበር ከጨዋታው በፊት። እንደምታስታውሱት የቼልሲና የኤቨርተን ጨዋታ ዳልኩት 2-0 ቼልሲ ያሸንፋል፣ ተሳክቶልኛል ማለት ነው ግምቴ። መልካም የረፍት ቀን ለሁላችሁም እንዲሆንላችሁ እመኛለሁ። ቻው